ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላምና ጤና እንዲሰጣችሁ እየተመኘሁኝ ከዚህ በመቀጠል ወደ አዘጋጀሁላችሁ ፕሮግራም እገባለሁኝ። ምንድን ነው አብዛኞቻችን የስማርት ስልክ ተጠቃሚ ነን፣ ነገር ግን ስለ ስልኩ በጥልቀት ላናቅ እንችላለን። ለምሳሌ አብዛኞቻችን ፈተና ይሆናል ብዬ የማስበው አንድን ስልክ ልንገዛ አስበን እንኳን ያን ስልክ ምን ያክል ጥሩ ነው ወይም መጥፎ ነው፣ ከዛ ባለፈ ደግሞ እያንዳንዱ ነገር ስለ ስልኩ ዲቴል የማናቅ ልንሆን እንችላለን። ምንድነው እኔ እንደውም አንዳንድ ጊዜ ለመግዛትም በሚሄድበት ሰዓት የሚያጋጥመኝ የሚሸጡ ሰዎች እንኳን ያን ያክል ዲቴል የሆነ ስለ ስልክ እውቀት ላይኖራቸው ይችላልና እንደዚህ አይነት ነገሮች ያጋጥማሉ። ስለዚህ እኛ ከዚህ በኋላ እያንዳንዱን የምንገዛውን ስልክ አውቀንና ተረድተን መግዛት ይኖርብናል። ይህንንም ለማድረግ ስልኩ የተሰራበትን ጥሩ ሊያስብለው የሚችለው፣ ደካማ ሊያስብለው ወይም ደግሞ አንድን ስልክ መካከለኛ ሊያስብለው የሚችለውን ነገር መለየት ይጠበቅብናል ማለት ነው። ስለምንገዛው ስልክ በደንብ ማወቅ አለብን። ስለዚህ እያንዳንዱ ስልክ ምን ቴክኖሎጂዎችን ይጠቀማል፣ ምንድነው ጥሩ ሊያስብለው የሚችለው፣ ምንድነው ደካማ ሊያስብለው የሚችለው ወይም ደግሞ መካከለኛ ሊያስብለው የትኛው ነው የሚለውን በጥልቀት እናያለን። ነገር ግን እስከዛ ድረስ የተወሰነ ሰብስክራይብ ሊያስፈልግ ይችላል። ምክንያቱም በዚህ ልክ እየደከምን ሰዎች ጋር መድረስ አለበት። ስለዚህ እናንተ በቻላችሁት አቅም ይህ ቪዲዮ የሚደርሳችሁ በሙሉ የዩቲዩብ ቻናሉን ሰብስክራይብ በማድረግ ትብብራችሁን እፈልጋለሁኝ። ከዛ ባለፈ ለዛሬ እንደ መግቢያና እንደ መንደርደሪያ አንድ ወይም ሁለት አፕሊኬሽን በስልኮቻችን ላይ ቢኖሩ አጠቃቀማችንን የተሻለ ሊያደርጉ ይችላሉ ብዬ የማስባቸውን አንድ ወይ ሁለት አፕሊኬሽን ጠቁማችኋለሁ። እነዚህ አፕሊኬሽኖች ልጠቁማችሁ የሚችለው ምንድነው ስልካችን ላይ ቢኖሩ ስልካችን የተሻለ አጠቃቀም ወይም ደግሞ ለስልካችን ላይ ጥቅም ነገር ሊጨምሩ ይችላሉ የምላቸውን ነገሮች ነው የምነግራችሁ። ስለዚህ እናንተ ሰብስክራይብ እያደረጋችሁ ጠብቁኝ። እኔ በቀጥታ ወደ አዘጋጀሁላችሁ አፕሊኬሽን እገባለሁኝ። እሺ፣ በቀጥታ ወደ ማሳያችሁ አፕሊኬሽን እገባለሁኝ። አፕሊኬሽኑን ለማውረድ መጀመሪያ ወደ ፕሌይ ስቶር እንሄድና በቀጥታ ሰርች ማድረጊያ ቦታው ላይ በምታዩት መልኩ ገስቸር ብለን ሰርች እናደርጋለን። አፕሊኬሽኑ ይህ የምታዩት በአረንጓዴ ያከበብኩት ነው። ስለዚህ ይህን አፕሊኬሽን በቀጥታ ኢንስታል ብለን እናወርደዋለን። በጣም ዝቅተኛ ፋይል ሳይዝ ስለሆነ ያለው ወደ 7 ምናምን ሜጋባይት ነው። ስለዚህ ስቶሬጃችንን ብዙ አያጨናንቅም። እንደምታዩት ትንሽ ከመሆኑ የተነሳ በአንዴ ነው የምትወርደው ራሱ። ስለዚህ በዚህ መልኩ ፋይላችን አውርደንና ኢንስታል አድርገን ጨርሰናል። በምታዩት መልኩ ወደ ሆማችን ስንሄድ ስክሪናችን ላይ የምታዩት አፕሊኬሽን ተጨምሯል። እሱም በቀጥታ ስንከፍተው ወደምታዩት በዚህ መልኩ ያመጣልናል። ስለዚህ እዚህ ጋር የምታዩቸው 3 ፐርሚሽን የሚጠይቁ ነገሮች አሉ። እነሱም መፍቀድ ግዴታ ነው አፕሊኬሽኑን ለመጠቀም። ስለዚህ እነዚህን በአረንጓዴ ያከበብኳቸውን 3ቱንም ፍቃድ ያስፈልጋል፣ እንፈቅዳለን። በመጨረሻ ከታች ከስር እቺ በአረንጓዴ የማከባትን ነክተን አፕሊኬሽኑን ማስጀመር እንችላለን ማለት ነው። ስለዚህ አሁን በቀጥታ እኔ የአፕሊኬሽኑን ፐርሚሽን ልፍቀድ። ስለዚህ በምታዩት መልኩ እያንዳንዱን በየተራ አለው አድርጌ ጨርሳለሁ ማለት ነው። ስለዚህ በምታዩት መልኩ ጨርሻለሁ አድርጌ። ስለዚህ አሁን እዚህ ጋር አንድ አይከን ተጨምራለች ስክሪናችን ላይ ማለት ነው። ይቻ ከምንድናት መጨረሻ ላይ ሁሉንም ሴፍ ካደረግን በኋላ እቺን በመንካት ነው እያንዳንዱ ነገር እናዘም የምንችለው። እሺ፣ በነገራችን ላይ ይህ ነገር ፊክስድ አይደለም፣ ተንቀሳቃሽ ነው። ስለዚህ የፈለግንበት ቦታ ላይ ወስደን ማስቀመጥ እንችላለን። እንደምታው ከፈለግን ጥግ፣ ከፈለግን ግርጌ እና በቀጥታ ወደ ዋናው አፕሊኬሽን በምታዩት መልኩ እንመለስና እንገባለን። ስለዚህ እዚህ ጋር ይሄ ከላይ የማከብላችሁ እንነካና የምታዩት ፔጅ ሲመጣ ይሄኛው ፔጅ ሲመጣ ማለት ነው። ከታች ደግሞ አሁን በአረንጓዴ የማከባት እሷን ስንነካ እንደገና ሌላ
የምንፈልገውን ሴቭ ማድረጊያ ቦርድ ያመጣልናል ወይም ደግሞ በዚህ አይነት መልኩ ያመጣልናል። ስለዚህ እዚህ ላይ ምንድነው የፈለግነውን ስያሜ ሴቭ የምናደርግበት ነው። እንደምታዩት ይሄ በሙሉ በአረንጓዴ ያከበብኩት የፈለግነውን ምልክት ለኛ በቀላሉ ለመጻፍ ወይም ደግሞ እንትን ለማለት እንደሚመችን በእጃችን የምንጽፍበት ቦታ ነው። ስለዚህ በምታዩት መልኩ የራይት ምልክት በማድረግ እኔ አንድ አፕሊኬሽን እዚህ ውስጥ ሴቭ ላድርግ። በምታዩት መልኩ ቲክቶክን መርጫለሁኝ። ቲክቶክን ስመርጥ እዚህ ጋር ስም ጻፍ ይለኛል። ሴቭ የማደርግበት ይኸው ኤ ብዬ ጻፍኩለት። እዚህ ጋር መጣው። በምታዩት መልኩ ይቺ የራይት ምልክት ያከበብኳት ቅድም የሳልኳት ናት። እዛ ጋር ይህንን ቲክቶክ እንዲከፍትልኝ ኤ ብዬ ሴቭ አድርጌያለሁኝ። ስለዚህ ይህንን ቲክቶክን ከዚህ በኋላ ጨርሻለሁ ማለት ነው። ይህንን ምልክት ስነካ የቲክቶክ አፕሊኬሽን ውስጥ ሳልገባ ይከፍትልኛል ማለት ነው። በቀጥታውን ደግሞ ዋይን ለሌላ ለምሳሌ ለዩቲዩብም ቢሆን ሴቭ ላድርገው። ዋይን ስጽፍ ዩቲዩብን እንዲከፍትልኝ ማለት ነው። ስክሪኔ ላይ የትም አለሁበት ቦታ ላይ ሆኖ ነው የሚጽፈው። ስለዚህ እሱንም ደብሊው ብዬ እንደተለመደው ሴቭ አድርጌያለሁ። ይኸው እንደምታዩት መጥቷል። በቀጣይ ደግሞ ሌሎች አንድ ሁለት ነገሮችን እንጨምር ወይ አንድ ወይ ሁለት። ስለዚህ እዚህ ጋር ዜድ ብዬ ልስጥ። ዜድን ደግሞ ለፍለሽ ላይት በምታዩት መልኩ ሰይሜያለሁኝ። ስለዚህ እሱን ደግሞ በምታዩት መልኩ ሴቭ አድርጌያለሁ። እሺ አሁን ደግሞ ለአንድ ኮንታክት ሴቭ ላድርግና ስልክ እንዴት እንደምንደውል ደግሞ በቀጥታ ሴቭ አድርገን እንዲያሳየን እናደርጋለን። ስለዚህ ኤች ብዬ አንድ ኮንታክት ልምረጥና እዚህ ጋር ያለው ፐርሚሽን ይጠይቀኛል ያለው ላድርግ። ስለዚህ በምታዩት መልኩ እሺ በቀጥታ ኤች ብዬ ሰየምኳትን ፊደል አሁን እንደምናየው አንድ ኮንታክት ላይ ሴቭ አድርገዋለሁ። ስለዚህ በቀጥታ ቀጣይ ኤችን ስጽፍ የሚቀጥለው የሚከፍትልኝ ወይም ደግሞ በቀጥታ ምንድነው የሚያደርግልኝ ወደዚህ ሴቭ ወዳደረኩት ቁጥር ይደውልልኛል ማለት ነው። በምታዩት መልኩ ሴቭ አድርጌ ጨርሻለሁ። እንደምታዩት የራይት ምልክት የዜድ ኤች እና የዋይ እነዚህን ሶስቱን ሴቭ አድርጌ ጨርሻለሁ። እኛ የምንፈልገውን ያክል ማድረግ እንችላለን። ለሙከራ ስለሆነ ነው፣ ብዙ መጨመር እንችላለን የምንፈልገውን ያህል። ስለዚህ ይሄን ካደረግን በኋላ እንደምታዩት እዚህ ጋር ይሄ አይከናችን በጣም ወፍራምና ሰፊ ነው። ስለዚህ ይሄንን ሲቲንግ ላይ ገብተን እዚህ ጋር ካናል ሲቲንግ አለች፣ እሷን ነክተን ይሄንን የምታዩትን ሳይዙ አሁን በዚህ ልክ ነው ያለው። ስለዚህ እሱን እንደ ወደ ትንሽና ወደ ማትታይ ስክሪናችን ላይ መኖር ራሱ እስከማይለይ ድረስ ዝቅተኛ ወደሚሆን እንቀይረዋለን ማለት ነው። ስለዚህ የሳይዝ መቀነሻው ነው። ይሄኛው ደግሞ ልክ እንደዚህ እንትን ብሎ ሌላ ነገሮችን እንዳይጋርድብን ወደ ትራንስፓረንት አይነት ነገር የምንቀይርበት ነው። ስለዚህ አሁን በምታዩት መልኩ ይችኛዋን ሳይዟን ስቀንሳት እንደምታዩት ትንሽ ሆነች። እንደገና ይሄኛውን ደግሞ ስጨምረው በጣም አነሰች ማለት ነው። ስለዚህ ስክሪናችን ላይ መኖሯ ራሱ አያስታውቅም ማለት ነው። ይችን ነክተን ነው በኋላ እንደምታዩት ስክሪናችን ላይ አታይም፣ ግን ይችን ነክተን ነው በኋላ የምንፈልገውን አክቲቪቲ የምናከናውነው። ሁልጊዜ ምቼ ስለምትታይ ባለንበት ቦታ ነው። እሷን ነክተን አያችሁት። አሁን ስነካ ስክሪኑ ጠቆር አይነት ነገር አለ። ስለዚህ አሁን ዋይን በመጻፍ በቀጥታ ዩቲዩብ የሚለውን እንዴት እንደሚከፍትልን በዚህ መልኩ አየን። ስለዚህ ዋይን ለዩቲዩብ ሴቭ አድርገን ነበር። ዋይን ስንጽፍ እሷን ነክተን ወደ ዩቲዩብ በቀጥታ ይወስደናል ማለት ነው። እዚሁ ላይ እያለን ደግሞ እንደምታዩት ራይት ምልክት ሳደርግ በቀጥታ ከዩቲዩብ ቲክቶክን ሳንፈልግ ሳንነካ ቲክቶክ ላይ ያስገብቶናል ማለት ነው። እንደምታዩት ኤችን ደግሞ ስጽፍ እዛው ቲክቶክ ላይ እያለሁኝ ወደምታዩት ኮንታክት ሴቭ ወዳረኩት ደወለ ማለት ነው። ስለዚህ በዚህ መልኩ እያንዳንዱን ነገር ማከናወን እንችላለን። እሺ እንግዲህ አፕሊኬሽን ስናጠቃልለው የትኛውም ቦታ ላይ ሆነን በማንኛውም ሰዓት የምንፈልገውን ነገር በቀላሉ መክፈት ያስችለናል ማለት ነው። ይሄ ምንድነው? ለምሳሌ በተከታታይ የምንደውልበት ስልክ ካለ በአንድ ምልክት ብቻ ሴቭ በማድረግ በቀጥታ የስልክ መደወያችን ላይ መሄድ ሳይጠበቅብን ሰርች ማድረግም መፈለግም ሳይጠበቅብን በቀጥታ አለንበት ሆነን ይችን አይከን በመንካት ብቻ ወደምንፈልገው ስልክ በቀላሉ መደወል ያስችለናል።
እንዲሁም በተመሳሳይ አፕሊኬሽን መክፈት የምንፈልገው ወይም ደግሞ በተከታታይ የምንጠቀመው አፕሊኬሽን ካለ ያንን አፕሊኬሽን እንደዚሁ በቀላሉ ካለንበት ቦታ ሆነን አፕሊኬሽኑን ሳንፈልግ ሌላ አፕሊኬሽን እያየን በተቃራኒው ደግሞ ሌላ ስንፈልግ እዛኛው ላይ እያለን በቀጥታ ከዛ ሳንወጣ ወደዛኛው አፕሊኬሽን ለመሸጋገር ይረዳናል ማለት ነው። በተረፈ እንግዲህ አፕሊኬሽን እና ስልክ የማይለያዩ ነገሮች ናቸው። ለምሳሌ ስልካችን ካሜራ ቢኖረውም የካሜራ አፕሊኬሽን ስልካችን ላይ ከሌለ ካሜራ መክፈት አንችልም ማለት ነው። ስለዚህ ያው የሶፍትዌር እና የሃርድዌር ነገር ለየብቻቸው ትርጉም የላቸውም። በቀጣይ ግን ያው እንደነገርኳችሁ መግቢያ ላይ በዋነኝነት እንድናየው የምንፈልገው ምንድነው ስለ ስልክ ስለተሰራበት ማቴሪያል፣ ስለ ጥንካሬው፣ ስለ ኳሊቲው፣ የትኛው ደግሞ በጥሩ ዋጋ የትኛው ቢገዛ ጥሩ ዋጋ እና ጥሩ ጥንካሬ ያለው የሚለውን ለማየት ለመለየት እንዲረዳን ስለዚህ ስለ ስልክ ማወቅ አለብን። እሱን ለማድረግ ደግሞ ያው እንደነገርኳችሁ አሁን በቀጣይ እንመለከታለን። እስከዛ ድረስ የግድ የተወሰነ ሰብስክራይብ ስለሚያስፈልገኝ የደረሳችሁ ሁሉ በቅንነት ሰብስክራይብ አድርጉልኝ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። በድጋሚ እስከምንገናኝ መልካም ጊዜ